ለምን ስለ ቅዱሳን ማስፈለገ ለሚለው እግዚአብሔር በቅዱሳን ላይ የገለጠው ሚስጥር ምንድነው? የእግዚአብሔር ቸርነት የተገለጠባቸው ግምጃ ቤቶች ናቸው። በእርሱ ያመኑ እርሱ ያደረገውን ያደረጉ ከሱ በላይም ያደረጉ ናቸው። በሁለተኛ ደረጃ የምንመለከተው ስለ ቅዱሳን መማር ለምን አስፈለገ፣ አስፈላጊነቱ ምንድነው የሚል ነው ርዕሰ ጉዳያችን። እንግዲህ ስለ አንድ ጉዳይ ከማጥናት በፊት ስለዛ ጉዳይ ምንነት ማወቅ ጥንት ነው። አሁን የምንመገበው ምግብ ስለሚያስፈልገን፣ የምንጠጣው መጠጥ ስለሚያስፈልገን፣ ለአካላችን ኃይል፣ ጽን፣ ብርታት ስለሚሆነን ነው። የሰው ልጅ ዓለማዊ ትምህርት የሚማረው ለወደፊት የተሻለ ህይወትን ለመኖር፣ ለቤተሰብ፣ ለሀገር፣ ለወገን ረዳት ለመሆን ነው። ስለዚህ አስፈላጊነቱን አውቆ ነው የሚማረው ማለት ነው። ስለዚህ በመንፈሳዊ አስተምሮም ስንሄድና ስንመለከት ነገረ ቅዱሳን መማር ለምንድን ነው ያስፈልገው? ስለ ቅዱሳን ብንማረስ፣ ስለ ቅዱሳን ባንማረስ የሚሉ ጉዳዮች አንስተን አመዛዝነን ነው የምንሄደው። ስለዚህ ስለ ቅዱሳን መማር አስፈላጊ የሆነው ለምንድን ነው? በአንደኛ ደረጃ ስለ ቅዱሳን መማር አስፈላጊ የሆነው እግዚአብሔር ስራውን የሚሰራባቸው ምስጢሩን የሚገልጥባቸው ስለሆኑ ነው። እግዚአብሔር ስራውን የሚሰራባቸው ምስጢሩን የሚገልጥባቸው ስለሆኑ ነው። እንዲህ ብለን ስንናገር እግዚአብሔር ከቅዱሳን ስራውን አይሰራምን የሚል ጥያቄ ሊኖር ይችላል። እግዚአብሔር ቅዱሳን ተብሎ ከመጠራታቸው በፊት የነበረ አምላክ ነው። በዛም ጊዜ ስራውን ሲሰራ ነበር። ከዛም በኋላ ከቅዱሳን ውጭም ስራውን ይሰራል። ነገር ግን እግዚአብሔር ቸር እና ልዩ አምላክ ነውና በቅዱሳን አማካኝነት ስራውን ይገልጣል። ያ ማለት ክብር እግዚአብሔር በላይ ለቅዱሳን ይሁ፣ እግዚአብሔር በቅዱሳኑ ላይ ድንቅ ነው ተብሎ የተነገረለት አምላክ ድንቅ ተአምራቶችን በቅዱሳን ላይ ይፈጽማል። ድንቅ ተአምራቶችን ለቅዱሳን ይገልጣል። ስለዚህ እግዚአብሔር ስራውን በቅዱሳን ላይ ስለሚሰራ ሚስጥሩን ለቅዱሳን ስለሚገልጥ ስለ ቅዱሳን መማር ለኛ አስፈላጊ ሆነ ማለት ነው። በድካም ህይወት ውስጥ ላለን፣ መንፈሳዊ ብርታት ለሌለን፣ ወደ መንፈሳዊ ብርታት ለማደግ የምንወጣ የምንወርድ ሰዎች ቅዱሳን ይረዱን ዘንድ፣ ቅዱሳን ከእግዚአብሔር ጋር አንድ ያደርጉን ዘንድ፣ ወይም ደግሞ ይህ ልመናችን ጸሎታችን በእግዚአብሔር ዘንድ ተሰሚነት ይኖረው ዘንድ እግዚአብሔር ለቅዱሳን ሚስጥሩን ስለሚገልጥ ለቅዱሳን የገለጠው ሚስጥር በእኛ ዘንድ ከቅዱሳን ሚስጥር ተካፋዮች እንሆን ዘንድ ስለ ቅዱሳን እንማራለን፣ እናያለን ማለት ነው። ታዲያ እግዚአብሔር በቅዱሳን ላይ የገለጠው ሚስጥር ምንድነው? ወይም እግዚአብሔር በቅዱሳን ላይ የሰራው ስራ ምንድነው የሚል ጥያቄ ሊኖር ይችላል። እግዚአብሔር በቅዱሳን ላይ ብዙ ስራዎችን ሰርቷል። ለምሳሌ ያክል እስራኤላውያንን ያስተዳድራቸው የነበረው ከቅዱሳን መካከል አንዱን ቅዱስ በሙሴ አማካኝነት ነው። በቅዱሱ በነቢዩ በሙሴ አማካኝነት ነው። መና ከደመና ውሃ ከአለት እያፈለቀ ይመግባቸው የነበረ እግዚአብሔር በሙሴ አማካኝነት ነው። በግብጽ ባርነት ሲኖሩ እንዳይዝሉ ያበረታቸው ያጠነክራቸው የነበረ እግዚአብሔር በነቢዩ ሙሴ አማካኝነት ነው። ስለዚህ እግዚአብሔር በነቢያት፣ በቅዱሳን ነቢያት፣ በቅዱሳን ሰዎች፣ በቅዱሳን መላእክት እያደረ ሰዎችን ያበረታል፣ ሰዎችን ያጸናል፣ ሚስጥሩን ይገልጣል። ስለዚህ እግዚአብሔር ስራውን የሚገልጥባቸው ስለሆነ ስለ ቅዱሳን እንማራለን ማለት ነው። አብርሃምን ስንመለከት ኪዳን የተሰጠው እንግዲህ ብዙ ኪዳን የተሰጣቸው አባቶች አሉ። ከነዛ መካከል አንዱ አብርሃምን ስንመለከት ዘርን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ተብሎ የተነገረው አብርሃምን ስናይ ለአብርሃም ብዙ ሚስጥራት ተገልጠውለታል። እግዚአብሔር በአብርሃም አድሮ ብዙ ሚስጥራትን ፈጽሟል ማለት ነው። የመጀመሪያው ምንድነው የሚለውን ስንመለከት አብርሃም እንግዲህ በታሪኩ በብዙ መንገድ የሚያስተምረን አባታችን አብርሃም በመስተንግዶ ህይወትም በእምነት ህይወትም በመጽሐፍ ቅዱስ ትልቅ ቦታ ካላቸው አባቶች መካከል አንዱ የሆነው አባታችን አብርሃም ፊት ያመልክ የነበረው በተለያዩ ፍጥረታት እንደሆነ ሁላችንም እናውቃለን። ከዛ በኋላ ኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 ጀምረን ስናነብ ጻም ብሔርከ ወተፈለጥ ማዝማዲከ ከዘመዶች ተለይተህ ውጣ ከሀገርህም ተገለል ወይም ውጣ ብሎ ሲናገረው ከዘመዶቹ ተለይቶ ከአባቱ ከታራ ከቤተሰቦቹ ወጥቶ ሲሄድ ቤተሰቦቹ የሚያመልኩትን ድንጋይ እየጠረቡ እንጨት እየጠረቡ ድንጋይ እያለዘቡ የሚያመልኩ ቤተሰቦቹን ለቆ ሲወጣ እግዚአብሔርን አግኝቷል።
እግዚአብሔርም በዚያን ጊዜ ምስጢሩን ገልጦለታል። ምንድነው ምስጢሩ ከተባለ ራሱን መግለጡ ትልቅ ምስጢር ነው። እግዚአብሔር አብርሃም በድንግዝግዝ ሕይወት ውስጥ በነበረበት ጊዜ እግዚአብሔርን ማግኘት አልቻለም። በፀሐይ አምልኮ ፀሐይ ስትጠልቅበት አምላከ ፀሐይ አንተ ተናበበኒ፣ የፀሐይ አምላክ አንተ ራስህ አናግረኝ አለው። እኔ እንዳናግር ከፈለክ ከዚህ እንጨት እየጠረቡ ድንጋይ እያለዘቡ ከሚያመልኩ ቤተሰቦችስ ተገለል አለው። ከዛ ያን ቃል ሰምቶ ተገለለ፣ ምስጢር ተገለጠለት። ያ ምስጢር እግዚአብሔር ነበር። የተገለጠው ምስጢር እግዚአብሔርን አወቀ፣ እግዚአብሔርን ተመለከተ። እምነቱ ፍጹም እየጸና እየበረታ የሄደበትን መንገድ እንመለከታለን፣ እናያለን ማለት ነው። ስለዚህ የምድር ነገዶች ሁሉ በአንተ ዘንድ ይባረካሉ የሚልም ቃል ሲገባለት እንመለከታለን፣ እናያለን። እና ለቅዱሳን ወይም ስለ ቅዱሳን የምንማረው ለምንድን ነው ሲባል እግዚአብሔር ስራውን የሚሰራባቸው ምስጢሩን የሚገልጥባቸው ስለሆኑ ስለ ቅዱሳን እንማራለን ማለት። እንግዲህ በሁለተኛ ደረጃ ስለ ቅዱሳን ለምን እንማራለን የሚለውን ስንመለከት የእግዚአብሔር ቸርነት የተገለጠባቸው ስለሆኑ። በሁለተኛ ደረጃ ስለ ቅዱሳን ለምን እንማራለን ከተባለ የእግዚአብሔር ቸርነት የተገለጠባቸው ስለሆኑ ነው። እንግዲህ እግዚአብሔር ቸር ነው። የእግዚአብሔር ቸርነት ባህሪያዊ ነው ወይም ደግሞ የባህሪው ነው። ቅድም ስል እንደነበረው የባህሪው ነው። ስለዚህ የባህሪው የሆነ የእግዚአብሔር ቸርነት በቅዱሳን ላይ በጸጋ መንገድ ተገልጧል። እግዚአብሔር ቅዱስ ነው፣ ቅዱሳንም ቅዱሳን ናቸው። እግዚአብሔር ርኅሩህ ነው፣ ቅዱሳንም ርኅሩሃን ናቸው። እግዚአብሔር ሁሉን አድራጊ ነው። ልብ በሉ፣ እግዚአብሔር ሁሉን አድራጊ ነው። ቅዱሳንም በጸጋ በእግዚአብሔር አማካኝነት ሁሉን የሚያደርጉ ናቸው። ሁሉን የሚሰሩ ናቸው። ስለዚህ የእግዚአብሔር ቸርነት የተገለጠባቸው ግምጃ ቤቶች ናቸው። የእግዚአብሔር ቸርነት የተገለጠባቸው ስለሆኑ ስለ ቅዱሳን እንማራለን፣ ስለ ቅዱሳን እናስተምራለን፣ ስለ ቅዱሳን እናነባለን። ስለ ቅዱሳን የሕይወት ታሪክ ከነርሱ ተሞክሮ እያደረግን እንለማመዳለን። የእነርሱን ሕይወት ለመኖር እንወጣለን ማለት ነው። ስለዚህ እግዚአብሔር ቸርነት የተገለጠባቸው ናቸው። ለምሳሌ ያክል እግዚአብሔር አምላክ ነው። አዎ እግዚአብሔር አምላክ ነው። ምልክናውም የባህሪው ነው። አዎ የባህሪው ነው። ነገር ግን የሰው ልጆችም አማልክት ዘበምድር ተብለው ተጠርተዋል። ኦሪት ዘጸአት ምዕራፍ 7 ከቁጥር 1 ጀምረን ስናነብ አንተ የፈርዖን አምላክ አድርጌ ሾሜሃለሁ ይለዋል ሙሴን እግዚአብሔር አምላክ ሆኖ ግን አምላክነቱን በጸጋ ለማን ሰጠ? ለቅዱሳን ሰዎች። ከቅዱሳን መካከል ለሙሴ ሲሰጥ እንመለከታለን። የፈርዖን አምላክ አድርጌ ሾሜሃለሁ። በሌላ ቦታም አማልክት አንትሙ፣ እናንተ አማልክት ናችሁ፣ ወደቂቀ ልዑል ኩልክሙ እያለ ሲናገር እንሰማለን። የሰው ልጅ አማልክት ተብሎ ሲጠራ ወይም አምላክ ተብሎ ሲጠራ እናያለን። የማይቻለው በቅዱሳን ዘንድ ሲቻል እንመለከታለን። ያ ግን የእግዚአብሔር ቸርነትን የሚያሳይ ወይም ደግሞ የእግዚአብሔር ቸርነት የተገለጠባቸው ስለሆኑ በዚህ መንገድ ስለ ቅዱሳን እንማራለን፣ ስለ ቅዱሳን እናያለን ማለት ነው። እግዚአብሔር ሙት አስነስቷል። ሰውን የፈጠረ እግዚአብሔር ሙት ማስነሳቱ አይደንቅም። ሙት ማስነሳት የእግዚአብሔር የባህሪው ቢሆንም በእነ ኤልያስ አማካኝነት ተፈጽሞ አይተናል። ያ ብቻ አይደለም፣ በኤልያስ ደቀ መዝሙር በኤልሳ አማካኝነትም ሲፈጸም ተመልክተናል፣ ሲፈጸም አይተናል። እንግዲህ ስልጣነ ክህነትን ስንመለከት፣ ሙት ማስነሳትን ስንመለከት፣ ከአይምሮ በላይ የሆኑ ተአምራትን ስንመለከት እግዚአብሔርና እግዚአብሔር ብቻ የሚፈጽማቸው ነገሮች እግዚአብሔር ቸርነቱ ገደብ የለውምና ለቅዱሳን በጸጋ ቸርነቱን ሰጥቷቸው እነርሱ ሲፈጽሙ እነርሱ ሲያደርጉ ተመልክተናል፣ አይተናል። ስለዚህ የእግዚአብሔር ቸርነት የተገለጠባቸው ናቸው። የእግዚአብሔርን ቸርነት የምናይባቸው መስታወቶቻችን ናቸው ቅዱሳን የምንላቸው ማለት ነው። ቅዱሳን የምንላቸው እግዚአብሔርን ያልሆኑ እግዚአብሔርን የመሰሉ እግዚአብሔርን ለመምሰል የሚወጡ የሚወርዱ ሂደው ግን መቼም እንኳን እግዚአብሔርን የማይሆኑ ናቸው ቅዱሳን የምንላቸው። ስለዚህ እግዚአብሔር በዓለም ላይ ብዙ ተአምራትን ያደረገ አምላክ ነው። ቅዱሳንም በዓለም ላይ ብዙ ተአምራትን ያደረጉ ናቸው። በእኔ የሚያምን እኔ የማደርገውን እኔ የምሰራውን ይሰራል፣ ከእኔም በላይ ይሰራል ተብሎ የተነገረላቸው ለቅዱሳን ነው። እውነት ነው፣ ከእርሱ በላይ ሰርተዋል። ቅዱሳን ከሱ በላይ ሰርተዋል። ያ ማለት ነው እንዴት ሰው ከእግዚአብሔር በላይ ሊሰራ ይችላል የሚል ጥያቄ ሊመጣብን ይችላል። እግዚአብሔር ሙት አስነስቷል። አዎ እግዚአብሔር በልብሱ ዘፈር ድዊ ፈውሷል። 12 ዓመት ደም ይፈሳት የነበራትን ሴት ፈውሷታል። እግዚአብሔር ይሄን ቢያደርግ አይደንቅም? ለምን ካላችሁኝ ፍጹም አምላክ ፍጹም ሰው ነው። ማን? እግዚአብሔር። ቅዱሳን ግን የነፍሳቸው ቅድስና ለስጋቸው
የሥጋቸው ቅድስና ለልብሳቸው፣ የልብሳቸው ቅድስና ለጥላቸው በቅቶ በጥላቸው ድውይ ፈውሰዋል፣ ሙት አስነስተዋል፣ ለምጻም አንጽተዋል። ቅዱሳን እርሱ ፍጹም አምላክ ፍጹም ሰው ሆኖ ይሄን ቢሰራ አይደንቅም? እነርሱ ግን ፍጹም ሰው ሆኖ ይሄን መስራታቸው ያስደንቃል። ይሄን ያስደንቃል። ይሄን ማድረጋቸው ያስደንቃል። ስለዚህ በእኔ የሚያምን እኔ የማደርገውን ያደርጋል ከእኔም በላይ ያደርጋል ብሎ የተናገረ እግዚአብሔር በእርሱ ያመኑ እርሱ ያደረገውን ያደረጉ ከእርሱ በላይም ያደረጉ ናቸው። እርሱ በአንድ ቋንቋ ተማረ፣ በአንድ ቋንቋ አስተማረ፣ እነርሱ በ72 ቋንቋ አስተማሩ። ከእኔ በላይ ታደርጋላችሁ ማለት ይሄ ነው። ስለዚህ እግዚአብሔር ቸርነቱን የገለጠባቸው የእግዚአብሔር የቸርነቱ መገለጫዎች ስለሆኑ ስለ ቅዱሳን ወይም ስለ ቅዱሳን እንድንማር ያደረገን አንዱ እግዚአብሔር ቸርነቱን የሚገልጥባቸው ስለሆኑ ነው። ሌላኛው ስለ ቅዱሳን መማር ለምን አስፈለገ ለሚለው የቅዱሳን ሕይወት ሕያው ወንጌል ስለሆነ ነው። የቅዱሳን ሕይወት ሕያው ወንጌል ነው። ያ ማለት ወንጌል በተግባር ተፈጽሞ ያየነው በቅዱሳን አማካኝነት ነው። ወይም ወንጌል በተግባር ተፈጽሞ የተመለከተው በቅዱሳን ላይ ነው። አሁን መጽሐፍ ቅዱስ አለ አይደለ? ይህ ዘሩ መጽሐፍ ቅዱስ በሕይወት የተኖረው በቅዱሳን ነው። ለምሳሌ ያክል አባቶቻችንን ከገዳማውያን አባቶቻችን መካከል አንስተን ብናይ ምንት ይበቆ ለሰብ ለእመ ኩሎ ዓለም ረባ ወነፍሶ ሀቡለ የሰው ልጅ ዓለምን እንደ ሰም ቀልጥቅጦ እንደ ገል አቅልጦ ቢገዛ ለነፍሱ ጥቅም ከሌለው ምን ይረባዋል? ምን ይጠቅመዋል? የሚለውን ቃል ሰምተው ዓለምን ንቀው የመነኑ በጣም ብዙዎች አባቶች አሉ። በሌላ ቦታም የማቴዎስ ወንጌል ምዕራፍ 5 ስንመለከት ቀኝ እጅ ብታስትህ ምልሃ ወግድፋ ቆርጠህ ጣላት፣ ግራ እጅ ብታስትህ ካንተ ቆርጠህ ጣላት የሚለውን ሐሳብ በተግባር የፈጸሙ ብዙ አባቶች አሉ። ወንጌልን በተግባር የኖሩ ማለት ነው። ራሳቸውን ሰጥተው ከራሳቸው በላይ ንብረታቸውን ሰጥተው ከንብረታቸው በላይ ራሳቸውን ሰጥተው ለነዳያን ተመጽውተው የኖሩ ብዙዎች አባቶች አሉ። እነ አንጢራሊዮስ እነ ቅዱስ የሚባሉ አባቶችን ስንመለከት ነዳያን ወደ ቤቶቻቸው ሄዱ፣ ወይም ወደ ነዳያን ተሰብስበው ወደ አባ አንጢራሊዮስ ቤት ሄዱ። ሲሄዱ ያ አንጢራሊዮስ የሚባለው አባት ንብረቱን፣ ርስቱን፣ ጉልቱን ያለውን ነገር በሙሉ ቀደም ለመጡ ነዳያን ሰጥቶ ጨርሶ ነበረ። ነዳያን ቤቱ ጋር ደረሱና እኛም ነዳያንን ያስፈልገናል ብለው ተናገሩ። አይ እኔ እኮ ንብረቴን በሙሉ ከእናንተ በፊት ለመጡ ላጡ ለተቸገሩ ሰጥቻለሁ አላቸው። አይ እኛ ያስፈልገናል አሉት። እንደዛ ከሆነማ እኔን ሽጡኝና እኔን ሽጣችሁ የምታገኙትን ብር ተከፋፈሉ አላቸው። እሺ አሉ። አባቶች ሲተረጉሙ ነዳያን ሳልበው ምረት፣ አንዳንድ ጊዜ ነዳያን ምረት የላቸውም ይላሉ። ከዛ እርሱን ሸጡት። እሱን ሽጠው በዛ የተሸጠችውን 30 ዲናር ተከፋፈሏል። አባቶቻችን ይህን ያደረጉ ወንጌል በሕይወት የተፈጸመባቸው ወንጌልን በተግባር ያሳዩ ናቸው። እነ ስምዖን ሰፋያሳይንን ስንመለከት ቀን ቀን ጫማ በመስፋት ሌት ከርቀት ቦታ እየሄዱ ውሃ እያመጡ ውሃ ማምጣት ለማይችሉ ሰዎች በመስጠት የ6 ሰዓት መንገድ ጉዞ እየሄዱ ይተዳደሩ የነበሩ አባቶቻችንን ስንመለከት ትልቅ ታሪክ የተፈጸመባቸው ወንጌልን በተግባር የኖሩ አባቶች ሆነው እንመለከታቸዋለን። የቅዱሳን ሕይወት ሕያው ወንጌል ነው። መጽሐፍ ቅዱስ የተተረጎመባቸው ምስጢሮች፣ መጽሐፍ ቅዱስን የምናይባቸው፣ መጽሐፍ ቅዱስ በግልጥ በሕይወት የሚንቀሳቀስባቸው ሆኖ ስለምንመለከታቸውና ስለምናያቸው ስለ ቅዱሳን እንማራለን፣ ስለ ቅዱሳን እንነጋገራለን ማለት ነው እና ስለ ቅዱሳን መማር አስፈላጊ የሆነው እሊህንና እሊህን የመሰሉ ነገሮችን ለማግኘት ነው። የመጨረሻው ስለ ቅዱሳን መማር ለምን አስፈለገ ከተባለ የክርስትና ዓላማው ቅዱሳንን ማፍራት ስለሆነ ነው። የክርስትና ህብረታችን፣ አንድነታችን፣ ስብጥራችንና ስብስባችን ቅዱሳንን ማፍራት ነው። ክርስትና ትልቁ ግቡ ሰዎች በሙሉ ቅዱሳን እንዲሆኑ ነው እንጂ ለመሰብሰብ ብቻ አይደለም፣ ጉባኤ ለማድረግ ብቻም አይደለም፣ ገንዘብ ለመሰብሰብ ህንፃ ለመስራት ብቻ አይደለም፣ ያማሩ የተዋቡ ፎቆችን ለማቆም አይደለም። የክርስትና ትልቁ ግቡ ሰዎችን ወደ ቅድስና መንገድ መምራት ነው። እግዚአብሔርን ወደሚመስሉበት መንገድ ማድረስ ነው።
ማድረስ ነው። ስለዚህ የቅድስና ዓላማው የክርስትና ዓላማው ቅዱሳንን ማፍራት ስለሆነ ስለ ቅዱሳን እንማራለን፣ ስለ ቅዱሳን እንነጋገራለን፣ እናያለን ማለት ነው። እንዲህ ይላል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ቁጥር 7 ላይ በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ይላል። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ። ስለዚህ በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ። የሰው ልጅ የተጠራው ቅዱስ ሊሆን ነው ማለት ነው። ሊረክስ የተጠራ ሰው የለም። ሲኦልን ገንዘብ ለማድረግ የተጠራ ሰው የለም። ገሃነምን ገንዘብ ለማድረግ የተጠራ ሰው የለም። በዚህ ምድር ላይ ያሉ ደስታዎች አስደስተውት የደስታ ፍጻሜ የሆንለት ዘንድ የተጠራ ሰው የለም። የሰው ልጅ የተጠራው በቅድስና ሕይወት ለመኖር ነው። እግዚአብሔርን መስሎ እንደ መላእክት ቅዱስ 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 እያለ አኮቴቶሙ ረፍቶሙ ወረፍቶሙ አኮቴቶሙ፣ ረፍታቸው ምስጋና ምስጋናቸው ረፍት የሆነላቸው መላእክትን መስሎ እንደ መላእክት እግዚአብሔርን እያመሰገነ ይኖር የተፈጠረ ፍጡር ነው። ስለዚህ የመፈጠራችን ትልቁ ግብ ቅዱሳን ለመሆን ነው፣ ለሌላ ለምንም ነገር አይደለም። እና የክርስትና ትልቁ ዓላማውም ይህ ስለሆነ ስለ ቅዱሳን እንማራለን፣ ስለ ቅዱሳን እናስተምራለን ማለት ነው።